በተለይ ከግንኙነት በኋላ በፍጥነት ንጽህናን ወይም ማጽዳት አካባቢ ንጽህና መጠበቅ ነው። በእርግዝና ወቅት ሊከሰት የሚችል የሽንት ቱቦ ኢንፌክሽንን እንዴት መከላከል እንችላለን? በእርግዝና ወቅት የሽንት ቱቦ ኢንፌክሽን በሶስት ከፍለን ማየት እንችላለን። የመጀመሪያው ምልክት የሌለው ሽንት ቱቦ ኢንፌክሽን ነው። ይህም በሕክምናው አሲምፕቶማቲክ ባክቴሪዩሪያ እንለዋለን። ይህም በላቦራቶሪ ምርመራ ብቻ የሚታወቅ የሽንት ቱቦ ኢንፌክሽን ነው። ሁለተኛው ምልክት የሚያሳይ የታችኛው የሽንት ቱቦ ኢንፌክሽን ነው፣ ወይም በሕክምናው ሲስታይተስ እንለዋለን። ይህም ምልክቱ ማቃጠል፣ ቶሎ ቶሎ መምጣት፣ ማጣደፍ ሊኖረው ይችላል። ሶስተኛው ደግሞ የላይኛው የሽንት ቱቦ ኢንፌክሽን የምንለው ወይም ፓይሎኔፍራይተስ ነው። ይህም ትኩሳት፣ መቆረጣጠም፣ ራስ ምታት የመሳሰሉት ምልክቶችን ሊኖረው ይችላል። ስለዚህ ይህንን ለመከላከል እነዚህን 4 ነገሮች ሊደረጉ ያግዛሉ። የመጀመሪያው ማህፀን አካባቢ ያለ ንጽህናን መጠበቅ ነው። ሁለተኛው ነገር በቂ ውሃን መውሰድ ነው። ውሃ በወሰድን ቁጥር ሽንት ስለሚኖር ሽንት ቱቦ አካባቢ ላሉ ባክቴሪያዎችን በቀላሉ ከሰውነታችን እንዲወጡ ስለሚያግዝ ማለት ነው። ሶስተኛው ነገር በተለይ ከግንኙነት በኋላ በፍጥነት ንጽህናን ወይም ማጽዳት አካባቢ ንጽህና መጠበቅ ነው። አራተኛው ደግሞ ሩቲን ወይም ተደጋጋሚ የሆነ በክትትል ሰዓት ላይ የሽንት ምርመራ በማድረግ በተለይ ምልክት የማያሳየው የባክቴሪያ ኢንፌክሽን ካለ እሱን ሕክምና እንዲደረግለት ማለት ነው። ዶክተር ኢሳያስ